የኑሮ ውድነት ጭንቅላትን ሲያዞረው በዚህ ቪዲዮ ይታያል። አባ ናስ ያንዴ ናስ ያንዴ እኔ ነው። አዎ አቤት ሰላም ነው አለን እንዴ ነው አለን። ሰውን ጠይቅ ነበር። እሺ መጋኛ መጥቶት አፉ ይዞ ረሰው ታውቃለህ? 50,000 ብር ልንረዳው ፈልገን ነበር። መጋኛ? አዎ እኔ እኮ ነው ደረሳችሁልኝ። አይ እሱ እኮ በግራው ነው አፉ ይዞ ረስቼው እኮ ነው ደረሳችሁልኝ። ፈጣሪ ረስቼው ነው ይላል እንዴ? አሁን ደህና አለበት እውነት ነው። አይሆንም ትራስተና እሺ ወይ ተመትቼ ልምጣ። መጋኛ ተመትቼ ልምጣ። በእናትህ ያዚዶ የሚገርም ስራ ነው። በነገራችን ላይ የኑሮ ሁኔታ ከዚህም በላይ ያስኬዳል ወደፊት እና እያሳቀ የሚያስተምር ልጅ ነው። ያሲር ይመች የምር። እስኪ ቪዲዮ እንመልከተው። ዘይድ ያደራውን አንተ ጾመኛ አይደለ እንዴ? አንተም እኮ እየጾምኩ ነው። እሺ አይ ግማሽ እንያዘ ግማሽ እሺ ጌታ ይባርካችሁ። አሜን ያ ረበል ዓለሚን። ዋው እጅግ በጣም ነው ደስ ያለኝ። በጣም ደስ ይላል። ሀገራችን የሚያስፈልጋት ሰላም፣ ፍቅር፣ አንድነት፣ ተከባብሮ መኖር ነውና ይሄ ቪዲዮ በጣም አስተማሪ ነው ብዬ ስላሰብኩ ነው። የወደዳችሁ ሰዎች ኮሜንት ላይ ሀሳባችሁን አስቀምጡ። እወዳችኋለሁ። ለአዶናይና ለአዶናይ አድናቂዎች በጣም ስላበዛችሁ ነው ይሄን ቪዲዮ የምሰራው። በጣም በዛ የምር ማለት ነው። ይሄን ቪዲዮ ነውና የኔን ሐሳብ መጨረሻ ላይ ነግራችኋለሁ። ወንድም አለም አንተ ኮንፊደንት መሆን ያልቻልከው ከሰው ፍቅር ስለምትጠብቅ ነው። ከሰው ተቀባይነት ትጠብቃለህ። ሰው እንዲያሞግስህ ትጠብቃለህ። ሰው ጥሩ ሰው ነህ እንዲልህ ትጠብቃለህ። ጥበቃው ነው ችግሩ። ስለምትጠብቅ ነው አንተ ኮንፊደንስ የሌለህ፣ ሰዎችን ማውራት የማትችለው፣ ራስህን መሆን የማትችለው፣ በኮንፊደንስ መራመድ የማትችለው፣ ተቀባይነት እየፈለክ ነው በሄድክበት ቦታ ማለት ነው። አንተ ሁሉም ሰው ቤተሰብህ እንደሆነ ታስባለህ። ቤተሰቡ እንደሆነ ታስባለህ። አንተ ስታድግ ማለት ነው በቁጥጥርና በትዕዛዝ እንጂ በፍቅር አላደግክም። ፍቅር እየሰጡ መስሏቸው ትዕዛዝ እየሰጡ ነበር እድሜ ልክ። አንተ የመረጥከው ነገር ትክክል እንዳልሆነ ተነገረ። እነሱ የመረጡልህ ነገር ግን ትክክል ነው። አንተ ደግሞ ምንድነው የተማርከው? ቤተሰቦቼ የሚመርጡት ምርጫ ከመረጥኩኝ በቤተሰቦቼ ተቀባይነትና ፍቅር አገኛለሁኝ። ከልጅነትህ ይህ ሐሳብ ይዘህ ያደግከው አንተ። አሁን ደግሞ ይኸው አስሮሃል። ይሄ ከቤተሰብ ብትወጣም ባህል አለልክ። ራስህን መሆን ስትጀምር፣ ራስህን መቀበል ስትጀምር ማለት ነው አንተ ምንድነው የሆነ ነገር እየወጣህ ነው። ከሆነ መስመር እያመለጥክ ነው፣ እየሳትክ ነው፣ እየጨለልክ ነው። ምንድነው እየተቀየርክ ያለው ትባላለህ። ተራቢ ካንተ አጠገብ ያለ ሰው ነው። ልንገርህ፣ ካንተ አጠገብ ያለ ሰው ነው። አንተማ ስንት ደረጃ መድረስ ትፈልጋለህ? ስንት ሰዎች ማውራት ትፈልጋለህ? ወደ ሌላ ዓለም መግባት ትፈልጋለህ? ግን ተደብቀን ያለው ለምን? ስቲል እየጠበቅክ ነው ፍቅር ከሰዎች። ጥበቃው ላይ ነው ችግሩ። የኮንፊደንስ እጥረት እየመጣ ያለው ከጥበቃው ላይ ነው። እቺ የምታወራት ሴት እንድትቀበልህ ስለምትፈልግ እሷ የምትወደው አይነት ወንድ ሆነህ ማለት ነው ራስህን ጥምዝዝ አድርገህ አጣጥፈህ ማለት ነው ሰላም እንዴት ነሽ ትላታለህ፣ እህቴ ትላታለህ፣ ጥሩ ለመሆን ፈልገህ ማለት ነው። እሷም እንደ ወንድሟ ታያለች እዛው። ገባህ አይደለ? ራስህ ሆነህ ቀረባት። ራስህ ሁን። ራስህን ተቀብለህ ቀረባት። ትውደድህ፣ ትሳቅብህ፣ ትተርብህ፣ ሪጀክት አድርገህ ያንተ ጉዳይ አይደለም እሱ። አንተ ራስህን ትወዳለህ ወይ? ራስህን ታከብረዋለህ ወይ? ራስህን ትቀበለዋለህ ወይ? የራስህ አድናቂ መሆን ትችላለህ ወይ? እነዚህ ነገሮች አዎ ብለህ ከመለስክ ማለት ነው ህይወትህ ይቀየራል። ልንገርህ፣ ታዋቂ ትሆናለህ። ልንገርህ፣ በቀላሉ ሰዎች ያውቁሃል። በሄድክበት ያስታውቃል። ሰውነትህ ለራሱ አትራክት ያደርጋል። ማግኔቲክ ነው የሚሆነው። ሰዎችን አትራክት ያደርጋል ወደ ህይወትህ። ዳሴት ምን እንድላችሁ ጠብቃችሁ ነበር። በነገራችን ላይ አሁን ላይ ቲክቶክ ላይ በጣም ተጽዕኖ የሚፈጥር በወጣቶችን የሚያስተምር ትልቅ የሚዲያ ኢንፍሉዌንሰር ማለት ለኔ አዶናይ ነው። እጅግ በጣም የምወደውና የማከብረው ምርጥ ቲክቶከር ነው። ጀስት ሐሳቡን እንድትሰሙኝ ስለፈለኩ ነው። ኮንፊደንስ ከሱ መማር አለብን ሁላችንም። በአጭር ጊዜ ውስጥ ብዙ ነገሮችን አሳይቶናል። ቅንነትን ከሱ እንማር። እኔ እንጃ ሚዲያ ላይ በጣም አይቻቸው ከወደድኳቸው ሶሻል ሚዲያ ባለሙያዎች ውስጥ አንዱ
አዶናይ ነውና በጣም የሚገርም እኔ በአዶናይ ቪዲዮዎች የማይማር ሶሻል ሚዲያ ላይ ያለ ሰው ካለ እኔ አስተሳሰቡ ላይ ችግር አለበት ብዬ ነው የማስበው። እኔ ብዙ ነገር ተምሬበታለሁ። አዶናይ ከሚሰራቸው ስራዎች፣ ካመለካከቱ፣ ከኮንፊደንሱ ብዙ ነገር ተምሬያለሁና ራሴን አፕዴት እያደረኩበት ነው። በጣም የሚገራርም ስራዎች ነው የሚሰራው። በዚሁ አጋጣሚ በጣም ከማደንቃቸው የሶሻል ሚዲያ ኢንፍሉዌንሰሮች መካከል አንዱ ነው። ሶሻል ሚዲያ ላይ እንግዲህ ተጽዕኖ በጣም የሚፈጥር ሰው ነው አዶናይ። በርታ፣ ወደፊት ብዙ ነገር ካንተ እንጠብቃለን። ካንተ መጠበቅ ብቻ ሳይሆን የሚጠበቅብን ደግሞ እኛም ወደፊት መተን ብዙ ስራ መስራት እንዳለብን ይሰማኛል። ስለዚህ በጣም ሞዶማ ማከብረው ልጅ ነው አዶናይና በርታ። ቀላል ሰው እንዳልመስል ኪሎና ምን አቻንቺ አርፈሽ ብትቀመጭ ይሻልሻል። እሺ፣ አለበለዚያ በቻይና ካራቴ ነው ማጦዝሽ። እሺ፣ ልክ እንደዚህ አድርጌ ምንድነው የሚያስብ? ቻይና ማለት የካራቴ ማይ ኮፒ አላት እንዴ? ኧረ መሳፈጥ አንቺ ተሳፍጣለች በጣም አጋጭሽ እኮ ነው ልታከብር በትክክል። ለነገሩ እኔ ካንቺ ጋር ምን አጨቃጨቀኝ? አባትሽ ጋር ደውዬ ሚሊዮን ብር ላኩ ነው የምላቸው። ሚሊዮን በዘራችን ራሱ ሚሊዮን የሚባል ሰው አናውቅ። እሱን ስትገረፊ ታወሪዋለሽ። እሺ፣ ማን ነው ደግሞ? ሄሎ፣ ይሰማል። ልጆትን አግቻታለሁ። ማንኛውም አዋሪያቸው። ሄሎ አባዬ፣ ደህና ነህ? ረዱዬ፣ አንቺ ነሽ እንዴት አገትሽ? ወይኔ እናት። አዎ እኔ ነኝ። እንዴ አልክሽ እንጂ ምን ላኩቢያቸው? ቁርስ በላ አባዬ? አዎ እኔ እናት። ቁርሴን በልቼ አሁን ስራ ላይ ነኝ፣ ተሳፋሪ እየጠበቅኩ። አንቺስ በላሽ? አሁን ልበላ። እዚህ ጋር ግታ እኮ የተካሄደ ያለው ከናምጥቼ ነው የምሰጥሽ። ደፋር እንዴ ኮረሳችሁት ጭራሽ ልትላይ በሩላ። እሺ አባዬ። ወይዬ ልጄ፣ ብሩ ልትለው ነው። በጣም ወድሃለሁ። እኔም የኔ ልጅ። ልጆትን ከፈለጉ ሚሊዮን ብር ይላኩ። እሺ ልጄ እልካለሁ። ለመሆኑ ዋና ስራ ከገታ ነው? ስራ ሲጠፋ እገታውን ዛሬ ነው የጀመርኩት። ልጆት የመጀመሪያ ደንበኛ ይላት ልጄን እጅ መፍቻ ያረካታ። ምን አሉ? አይ ነገሩን ነው። ለመሆኑ ሹፍርና ተምረሃል? አዎ፣ ግን አየሩ አይነፋም። አሁን ይነፋል የኔ ልጅ። ለምን ታዲያ ያንጎ ፕሮን ተጠቅመ በሳምንት እስከ 45000 ብር አታገኝም? ቦነስም ታፍሳለህ። በዛ ላይ ጥሪውም አይቋረጥም። አልገባኝም። ይኸውልህ የኔ ልጅ ያንጎ ፕሮ አፕሊኬሽንን ከአፕ ስቶር ወይም ከፕሌይ ስቶር ላይ በማውረድ የትም ሄድ ሳይጠበቅብህ እዛው በ5 ደቂቃ ተመዝግበህ ስራ መጀመር ትችላለህ። በጣም ደስ ይላል። ይሄን የምታውቀዋለሁ። አየኔ ልጅ ደፋችሁ እንዴ? ገና ስራ ሳልጀምር ልደፉኝ እንዴ? ልጄን በደና ጊዜ ራሷን መከላከል አስተምሪያለሁ። ኦኬ፣ አንተም ያንጎ ፕሮን በመጠቀም ራስን ቀይር። ከዛም አልፎ ተርፎ ቤተሰብና ሀገርን ትለውጣለህ። ቻው እንግዲህ። ወይ ጉድ! ቻው። እሺ አባ አግታለሁ ብሎ ታገተ። በቃ ቢያንጎል ራንች እንዳይጭ ደግሞ ታክላለች። የሰማይ ስባ መናፍስትም አለ። የሚገርም ስራ ነው። ምን ተማርኩ መሰላችሁ? ድራማቲኩን በማብዛት ማስታወቂያዎች እንዴት ሰዎች ጋር ተደራሽ እንደሚሆኑ በጣም የሚያሳይ በጣም ቆንጆ ማስታወቂያ የማይመስል ነገር ግን ማስታወቂያ ያለበት ቆንጆ ስራ ነውና በጣም እያዝናናኝ ነው ያየሁት። በጎበዝ ልጅ ነው ቴዲ።